ኢህአፓ የህዝብ ልጅ ነው ኢህአፓ የህዝብ ልጅ ነው ሻምበል ተስፋዬ ርስቴ በመጽሐፋቸው ውስጥ አላግባብ ስም ማጥፋት ፈጽመዋል ይክሰሱኝ ብለዋል ይክሰሱኝ እስቲ ማን ነው የህዝብ ልጅ ያደረጋቸው በአልጄሪያ ደህንነትን የሰለጠኑት የሚለውን የመጀመሪያው ስም ማጥፋት የፈጸሙት ለምንድነው የኢትዮጵያ ተቃዋሚዎች እኮ ምልክ ታሪክ እኮ አለ የኢትዮጵያ ተቃዋሚዎች ከኢትዮጵያ ይወጡና ሱዳን ይገባሉ እሱ ካልተመቻቸው ግብጽ ይሄዳሉ ግብጽ ካልተመቻቸው ሶሪያ ይሄዳሉ እንደ ሊባኖስ ትዲላሉ ፖለቲካ እኮ ያለመደውን እኮ ነው ይዘው የመጡት አረብ ሀገር ሄደው ሰለጠኑ በፈዲያንነት ሰለጠኑ መጡና እዚህ ከተማ ውስጥ ግድያ ጀመሩ ይሄ ኢትዮጵያ እኮ ካልቸር አይደለም